ጦቶቼ አጋንንትን የሚስቡ ልብሶች አትልበሱ። እደግመዋለሁ፣ ይሄ ክርስትና ባህል አይደለም። ያማል። አየህ ዓለማውያን ሆነናል የምንለው እኮ ለዚህ ነው። ያንዳንድ ወንዶች ሱሪ እንኳን እንዴት ያሳዝናል። አንዳንድ ታክሲ ውስጥ ገብተን ወርዶ እኮ አንዳንዱም አይታይም፣ ሽፍን አደርጋለሁ። አንዳንዱ ሆን ብለው እንዲህ የሚወርድ ሱሪ ሆን ብለው እናቴ ኧረ ከፍ አድርገው ይላሉ። ማማ ምን ያርገው? እንዴት ከፍ ያርገው? አንዴ መርጦ ገዝቶት ከፍ ብታረገው የታባቱ ማይሄድ እንዲህ ወርድ አድርገው ሰርተውት እኮ ነው። እያንዳንዱ በጥናት ነው የሚያረጉት። እህቶቼ እናንተ በጣም የተቀደሳችሁ ናችሁ። ቀለሚጦስ እስክንድርያ እንደተናገረው ሴቶች በክርስቶስ መዓዛ ሙዕዛት ይሆኑ እንጂ በሽቶችና በቆዳ ቅባቶች አይሆኑ ይላል። ክርስቶስ መዓዛችሁ፣ ክርስቶስ ውበታችሁ፣ ክርስቶስ መዋቢያችሁ፣ ክርስቶስ ጌጣችሁ፣ ክርስቶስ ሽልማታችሁ፣ ክርስቶስ መታያችሁ፣ ክርስቶስ ሞገሳችሁ እናንተ ሴቶች ሆይ ዓለማውያን እንዳትሆኑ። ንስሐ አባት እንደሚያስፈልግ ብዙዎቻችን እናምናለን። አንዳንዶቻችን ፈቀቅ ብለን ንስሐ እንይዛለን። ንስሐ አባት ንስሐ ግን አንገባው።